በፍቅር ውስጥ ቅናት የፍቅር መገለጫ አይደለም። ሲጀመር ቅናት ያለበት ፍቅር አይደለም። ቅናት ቤትን ያፈርሳል፣ የምትወጂውን ሰው ያሳጣሻል፣ በስሜት ሰውን ትጎጃለሽ። ቅናት የተረጋጋ ህይወትን ያበላሻል። ልጅም ካለ በመካከል ያለ እናት አባት እንዲያድጉ ያደርጋል ወይም ይለያዩና በመካከላቸው ያሉ ልጆች ይጎዳሉ። ዋው ቆንጆ ሀሳብ ነው የኔ ውድ ዜድ። እንኳን ደህና መጣሽ። ግን ሴት ነሻ? ይህን የመሰለ ሀሳብ ይዘሽ ስለመጣሽ ከልብ ነው የማመሰግነው። ልክ ብለሻል። ቅናት በፍቅር በትዳር ውስጥ አያስፈልግም። ካለ ደግሞ ብዙ ነገርን ያሳጣናልና አያስፈልግም። ሰላምን